የሚገርምህ አሁን በዚህ ሁለት ቀን ውስጥ ሰው መጥራቴ በጣም ታውቋል። ሰው ምን አድርጌ ነው ይሄን የሚጠራኝ? ምን ሰራው ነው? ሰው የሚጠራ ከሆነ እግዚአብሔር መውረድ በቂ ነው። አሜን። ሰው መሳደብ አይጠፋም። የሚሳደቡ ሰዎች እየተወደዱ የሚሰደቡ ሰዎች የሚጠሉበት ጊዜ አለ። ለዛ ነው ይሁዳ ዛሬ የተሰበከው ዘካርያስ ትንቢተ ዘካርያስ ምዕራፍ 10 ይሁዳ እስራኤል እንደጠላች፣ ሶርያ እንደጠላች፣ አይሁድ ሁሉ እንደጠላች ስታስብ መጠናይ እግዚአብሔርን ወልጃቸዋለሁ እናንተ ልዩ ሕዝብ ናችኋል። ስለዚህ እንትና ስለጠላ እኔ የጠላሁት እንዳይመስላችሁ። እሱ ብቻ አይደለም አበረታለሁ፣ እሱ ብቻ አይደለም እሰማለሁ፣ እሱ ብቻ አምላክ ይሆናለሁ፣ እሱ ብቻ አይደለም እኔ የተጣልክ እንዳይደለ አሳውቃለሁ። የተጣልክ እንዳይመስል አሁን ዛሬ ማታ እግዚአብሔር ብቻ ወደ ላይ ነው። ከዛ በኋላ ከወደቅበት ትነሳለህ። ካለት እንባይ ትዘጋለህ። እሷ ቁመሳት ነበር መንገድ ይቀይራል፣ መንገድ ይቀይራል፣ ኃይል ይታደሳል። ይሁዳ በጠላቶቿ ተከባ እያለች መጣና እግዚአብሔር እንደዚህ ነው ወድጃለሁ። አሜን። የኔ ነሽ ማንም አይጠፋም። አሜን። የዘር ሁሉ አያጠፋሽም። አሜን። የከፈሰ ሁሉ አይገልሽም። አሜን። ስምሽን ያጠፋ ሁሉ አያወርድሽም። እኔ ወድጃለሁ፣ እኔ አበረታለሁ፣ እኔ እሰማለሁ፣ እኔ አያለሁ። መልእክት ነው። እግዚአብሔር ብቻ እንደወደደ ካወቅ ከበረታ ማለት ነው። ይሄ ጥቅስ 2 ወር ብቻ ካሰላሰል 2019 አውሮፓ ትገባለህ። ተወድጃለሁ በፍቅሩ መሰከረልኝ በቃሉ ማይለወጥ እንደ ሰው ፍቅሩ ወረት የሌለው ፍቅሩ ወረት የሌለው ፍቅሩ ወረት የሌለው ባላጌ ቀን ዛሬ እግዚአብሔር ምስክር 2 ወር ውስጥ በቃ ተወድጃለሁ ካልክ ቀጣይ የምን ጫኑ ነው? አሜን አሜን።